በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። ኦሪት ዘጸአት ምዕራፍ 20 ቁጥር 12። እግዚአብሔር አምላክህ እንዳዘዘህ አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ላይ ዕድሜህ እንዲረዝም መልካምም እንዲሆንልህ። ኦሪት ዘዳግም ምዕራፍ 5 ቁጥር 16። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው። መጽሐፈ ምሳሌ ምዕራፍ 1 ቁጥር 8። ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። መጽሐፈ ምሳሌ ምዕራፍ 6 ቁጥር 20። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ይንቃል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 20። እግዚአብሔር አባትና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። የማቴዎስ ወንጌል ምዕራፍ 15 ቁጥር 4። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 1 እስከ 3። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 20። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። መዝሙረ ዳዊት መዝሙር 103 ቁጥር 17። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ይምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15። ቤቱን የሚያውክ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዥ ይሆናል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 29። ትርፍ ለማግኘት የሚሳሳ ሰው የራሱን ቤት ያውካል፣ መማለጃን የሚጠላ ግን በሕይወት ይኖራል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 27። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን